ሰላም ቤተሰቦች እንዴት ናችሁ? እንዴት ቆያችሁ? ሰላማችሁ የበዛ ይሁን። ዛሬ አንድ መልእክትን ላስተላልፍላችሁ ወዳለሁ። እሱ ምንድነው? በዛሬ ህይወታችን ውስጥ በዛሬ ኑሯችን ውስጥ እንዴት ደስተኛ መሆን እንዳለብን ወይም ደስተኛ የሚያደርጉ ነገሮች ምንድናቸው? ደስታችን የሚከለክል ደግሞ ነገር ምንድነው? በዛሬ ህይወታችን ውስጥ ደስተኛ እንድንሆን ምን ማድረግ አለብኝ በሚል ጥያቄ መሰረት ማለት ነውና አንድ ሐሳብ ላካፍላችሁ ወዳለሁ። በዛሬ ህይወታችን ውስጥ ደስተኛ መሆን ለነገ እንድንሰራ በዛሬ ህይወት ውስጥ ደግሞ ከሰዎችም ጋር ከእግዚአብሔርም ጋር በአግባብ እንድንቀጥል ያደርገናል ማለት ነው። በዛሬ ኑሯችን ውስጥ መማረር፣ መጨናነቅ፣ ተስፋ መቁረጥ ደግሞ እነዚህ ነገሮች ከሰውም ከእግዚአብሔርም ጋር በአግባብ እንዳንኖር ያደርገናል ማለት ነው። ስለዚህ በዛሬ ህይወት ውስጥ ደስተኛ መሆን ለነገም በጣም ወሳኝ ነገር ነው ማለት ነው እና ለዚህ ጉዳይ ደግሞ በዛሬ ህይወታችን ውስጥ ደስተኛ መሆን የምንችልበትን መንገዶችን ነው ዛሬ ማሳያችሁ ማለት ነው። በዛሬ ህይወታችን ውስጥ ደስተኛ ለመሆን ምን ማድረግ እንዳለባችሁ ልንገራችሁ። አንደኛው ትላንትናችንን አስበን የትላንት ጉዳታችን አስበን የሆነ መጥፎ ነገሮችን እያሰበን ከሰው የተጎዳነው ነገሮችን እያሰበን በእኛ ስህተት ያመጣነው ጉዳቶችን እያሰበን ዛሬ ላይ መጨናነቅ መጸጸት የለብንም ማለት ነው። ትላንትናችን አስበን ከመጸጸት ትላንትናችን አስበን ከመጨነቅ ነፃ ስንሆን ዛሬ ላይ ደስተኛ እንድንሆን ይረዳናል ማለት ነው። ስለዚህ ምን መሆን አለባችሁ? ትላንት ተጎዳችሁ ሊሆን ይችላል፣ ተሳስታችሁ ሊሆን ይችላል፣ ወድቃችሁ ሊሆን ይችላል፣ ደክማችሁ ሊሆን ይችላል። ትላንት በተለያየ አንግል መጥፎ ነገር በጀርባችን ሊኖር ይችላል ማለት ነው። ያንን እያሰባችሁ ዛሬ ላይ ደስተኛ መሆን አልችሉም ማለት ነው። ከዛ ነፃ ስትሆኑ ልባችሁን ነፃ ስታደርጉ ትላንት አልፏል ዛሬ አዲስ ሰው ነኝ ስትሉ በዛሬ ህይወት ውስጥ ደስተኛ ትሆናላችሁ ማለት ነው። ከኔ አንድ ምሳሌ ልንገራችሁ። አንድ ጊዜ እንዲህ ሆንኩ። ሰኞ አካባቢ ከምስትሪ ፈተና ተፈተንኩና መጥፎ ውጤት አመጣው። ከዛ ማክሰኞ ደግሞ እንግሊዘኛ ለመፈተን እየገባው ሰኞ ላይ ያመጣውትን መጥፎ ውጤትን እያሰብኩ እየተጸጸትኩ ማለት ነው ማክሰኞ ላይ የሚሰራውን እንግሊዘኛ ፈተናን በአግባብ ስላልሰራው መጥፎ ውጤት እንደገና አመጣው ማለት ነው። ይሄ ማለት ከዚህ ምንድነው የተማርኩት? ለካ ትላንትና ጉዳትን እያሰበን ዛሬ ላይ መጨናነቅ፣ ተስፋ መቁረጥ ዛሬ የምናደርገው ነገሮችን እንድናበላሽ ያደርገናል ማለት ነው። ስለዚህ ትላንትናችንን በመተው ዛሬ ደግሞ እንደ አዲስ ሰው ዛሬ እንደ አዲስ ህይወት ራሳችን ምን ማድረግ አለብን? ደስተኛ ማድረግ መቻል አለብን። ትላንትናችን መተው አለብን ማለት ነው። ትላንትናችሁን አስባችሁ ከተማረራችሁ ከትላንትናችሁ ካልተማራችሁ በጣም በዛሬ ህይወት ላይ መጨናነቅ፣ ተስፋ መቁረጥ ይበዛባችኋል ማለት ነው እና በዚህ ዘመን እንደምታዩ ብዙ ሰው ራሱን እያጠፋ ነው። ብዙ ሰው በማይሆን ሁኔታ ውስጥ ገብቶ ራሱ ላይ በማይሆን ውሳኔ በጣም አደገኛ ነገር እያደረሰ ስለሆነ እናንተ እንደዛ መሆን እንደሌለባችሁ ልምከራችሁ። ሁለተኛ ደግሞ በዛሬ ህይወት ውስጥ ደስተኛ ለመሆን ከፈለጋችሁ ነገ ላይ ተስፋ መቁረጥ የለባችሁ ማለት ነው። አንዳንድ ሰው ዛሬ ስላጣ ነገም እንደዚህ ይቀጥላል ብሎ ያስብና ከዚህ ህይወት ሞት ይሻለኛል፣ ከዚህ ህይወት ጥፋት ይሻለኛል ብሎ በዛሬ ውስጥ ይጨናነቃል ማለት ነው። ዛሬ ማጣት አለ፣ ዛሬ ችግር አለ፣ ዛሬ መከራ አለ፣ ዛሬ ምንም ነገር ሊገጥማችሁ ይችላል። ግን እናንተ አሻቅባችሁ ነገን ማየት አለባችሁ። ነገ የተሻለ ይሆናል፣ በህይወቴ ላይ ነገ የተሻለ ነገር ይሆናል፣ ነገ የተሻለ ነገሮችን እይዛለሁ፣ ነገ የተሻለ ነገር አለ ብላችሁ በዛሬ መጥፎ ነገሮች ምክንያት ነገ ላይ ተስፋ መቁረጥ የለባችሁም ማለት ነው። ይሄ ለአንድ ሰው እንደሚጠቅም ተስፋ አድርጋለሁ እኔ ስለተጠቀምኩበት ማለት ነው። ስለዚህ ምን ማድረግ አለባችሁ? ዛሬ ላይ ደስተኛ ለመሆን አንደኛው ከትላንትና ጉዳት ነፃ መሆን አለባችሁ፣ ወይም ከትላንትና ጉዳታችሁን እያሰባችሁ ከመጸጸት ነፃ መሆን አለባችሁ። ሁለተኛው ደግሞ ነገ ላይ ተስፋ መቁረጥ የለባችሁም ማለት ነው። እነዚህ ሁለት ነገሮችን ካደረጋችሁ እውነቴን ነው የምላችሁ ሁል ጊዜ በህይወታችሁ ስኬታማ ትሆናላችሁ፣ ደስተኛ ትሆናላችሁ ማለት ነው። ይሄን ቪዲዮ እንዳያችሁ እንደተባረካችሁ ተስፋ አድርጋለሁ። እንደዚህ አይነት ቪዲዮዎች ሁሉ ጊዜ ወደ እናንተ እንዲደርስ ከፈለጋችሁ ደወል ምልክት ጫኑልኝ። ዩቲዩብን ደግሞ ሳብስክራይብ በማድረግ ተባብሩን። ወዳችኋለሁ። ተባረኩ።